ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት እባካችሁ ልለምናችሁ በማናቀው ነገር ላይ ብዙ ባናወራ ይመረጣል። ባልሰማነው ነገር ላይ ብዙ ባንተነትን ይመረጣል። የሰማነው ነገር እንኳን ቢኖር ረጋ ብለን አስተውለን መነጋገር የሚያስችል ከሆነ እንናገራለን። ችላ ተብሎ የሚታለፍ የሆነውን ይታለፋል እንጂ አንድ ነገር ከመሆኑ በፊት ገና ከመሆኑ በፊት ይሄ ሁሉ አጀባ ለቴዲ አፍሮ ዘፈን ለምን እንዳስፈልገ አላውቅም። እኔ ልጁ ይሄንን የሚጠብቅ አልመሰለኝም። አስቦትም ከሆነ ፋይን ተሳክቶለታል ማለት ይቻላል። አዶን ነው ይሸጥ እንደሆነ አይሸጥ ነው እሱ የራሱ ፋንታ ነው። ነገር ግን አይተን በተጨባጭ ያለውን ነገር መዝነን ህሊናችን በማይወቅሰን መንገድ መነጋገር አንችልም ማለት ነው። ገና ይወጣል ሲባል ሽኩቻ በየሶሻል ሚዲያው የሆነ ሁሉም የራሱን አስተያየት የራሱን አሰምሽን መስጠት ማፈቀደል ምን ታገኛለህ? ምን ትጠቀማለህ? ኪሱ የሚገባው እንደሆነ ለሱ ነው። ምንም ነገር ቢገባለት ለሱ ነው ወደ ኪሱ የሚገባል። አንተ ምንም የሚያደርግልህ ነገር የለም። አንድ ሁለተኛ የጻፈው ነገር ምንም ይሁን ምንም ከተጠየቀበት እሱ ነው የሚጠየቀው። የሚስተጋባና መልካምነት ያለው እንደሆነ ታስቦ አስተዋይ ከሆንን አይተን መዝንን የሚለው ምንድን ነው ብለን መሄድ አለብን እንጂ ገና ለገና ልክ አይደለም። ይሄ ማንነታችንን ያሳያል። እኛ ለምስክር ምን በቃ ሰዎች ነን ማለት ነው ወይስ አይደለንም? ያልሰማነውን ሰማን ብለን የምናወራ ህዝቦች ነን እንዴ? ትንሽ እኮ ጠንከር ያለ ሃይማኖት አለን ከማንም የተሻለ ማለት ይቻላል። ቀደም ብለን ስለ ሃይማኖቶች ስለነበርን ለማለት ፈልጌ ነው። እና ይሄ ነው ግብረ ገባ የተማርነው። ዝም ብሎ መናገር መረን መሆን ምንድን ነው? ከመንግስት ጋር ተቃራኒ መሆን ሙያ መሰላችሁ እንዴ? ወይ ደግሞ ትልቅነት ነው? አዋቂ አያሰኝም እኮ አያሰኝም፣ በፍጹም አያሰኝም። አዋቂ የሚያሰኘው እያንዳንዱ በግሉ ኢትዮጵያዊ የሆነ ሰው በግሉ የራሱን ምኞት፣ ሀሳብ፣ ፍላጎት የሚበጀውን ነገር አውቆ በራሱ ተመርቶ ከህሊናው ጋር ጠብ በማይዝበት መንገድ ያለውን ሀሳብና ምርጫውንም ይሁን ምኑንም በግሉ ማንንም ሳይሰማ በግሉ ሲያደርግ ያ ጥርት ያለው ሲቲዝን ነው። ሁሉ ነገር በዓሉ እኔ ማፈር ጀመርኩ። ልክ አይደለም ነገሮች እንደዚህ ያባባሳችሁ በኋላ እንዲህ ብለሃልና እንዲህ ተብለሃልና እንደ ቀድሞ ማለት ነው ተብሎ እየተቀፈደደ ሲገባ ደግሞ ምን ልትሉ ነው? ነፃነት ስታገኙ እንደፈለጋችሁ ታወራላችሁ። ያውም በመረን በሆነ መንገድ ኦኬ። ነፃነት በነበረ ጊዜ ነፃነት ካልኖረን አላችሁ። ነፃነት ሲኖር ደግሞ ታጨማልቁታላችሁ። እንደኛ እኮ አጨብጭብ እንዳታስገድለን የሚባልበት ዘመን የኖርን ሰዎች ነን እኛ። ማናቀው ነገር ሲጨበጨብ አብረን እናጨበጭብ ነበር ከመፍራት የተነሳ። እና ለኛ ልትደርጉን አትችሉም። ምናልባት ከኛ ልትማሩ ትችላላችሁ።
የሚገርም ነው። ምናልባት ልጁ ያላሰበውን ነገር እያሳሰባችሁት ነው። አስቦትም ቢሆን የራሱን መብቱ ነው። ግን በጭፍን እንደዚህ በጭፍን እኔ አንድ ነገር ብናገር አሁን እሳት አስነሳለሁ ብናገር፣ ግን ባልናገረው ይሻላል። እንዲህ አይነት ወሬ ከየት እንደሚመጣ ስለማቅ ማለት ነው። ምላስ ያለው መዓት አለ። ምላሳም የሆነ ሰው ከእባብ የባሰ ምላሳም የሆነ ሰው አለ። መልካም ነገር ሲያይ አይናገርም። ቅናቱ ሊገለው ነው የሚደርሰው። እርግማኑ ለምን መልካም ነገር ሆነ? ያየውን አላየሁም አይኔን ግንባር አድርገው የሚል የሰማውን አልሰማሁም የሚል ብዙ አለ እና ቀዳማዊ ክርስቲያኖች ነን እኛ። በእስልምናም ሃይማኖት የተከበረ ሕዝብ ነው። እኛ ከማንም የተሻለ ዊዝደም አላቸው ተብሎ የሚወራልን ሕዝቦች ነን። አሁን ግን አይደለንም። ደጋግ ሕዝቦች ናቸው ተብሎ ስማችን ሲነሳ የነበረ ሕዝብ ነን። የዛ ርዝራዦች ነን። ከዛ ትውልድ የመጣን ሕዝቦች ነን። ምን ሆንን? ምን ነካን? ዝም ብሎ መረን እየሆንን ያለ ነው። የምናደርገውን እናውቃለን ወይ ነው ጥያቄው። በጣም እያዘንኩ ነው የመጣሁት። ማፈር ጀምሬያለሁ። ከምር በግል ብትጠይቁኝ ማፈር ጀምሬያለሁ። ድሮ አንገቴን ቀና አድርጌ መሄድ የነበርኩ ሰው ነኝ። ኢትዮጵያዊ በሚባልበት ጊዜ አሁን እየደፋሁ ነው ያለሁት። ምክንያቱም የምናደርገው ነገር ሉፐስ የሚባል በሽታ አለ። የገዛ ሰውነታችን እዛው ውስጡ እርስ በርስ ይጋጭና ህይወት እስከ ማጥፋት። ማንም ስትሬንጅ ነገር እኮ የገባ ነገር የለም። ስትሬንጅ ነገር ምናምን የለም። ግን ሰውነታችን እርስ በርሱ ሰውነቴ ውስጥ በሰላም ይኖሩ የነበሩት ነገሮች መጋጨት እና ጦር ሜዳ ይሆናል የኔ ገላ። እነሱ በተጣሉት እኔ እሞታለሁ። ባጭሩ ነው የምነግራቸው። ምንም ቫይረስ አልመጣም፣ ባክቴሪያ አልመጣም፣ መርዝ አልጠጣሁኝም፣ ድራግ አልወሰድኩኝም፣ ምን አልወሰድኩኝም። ሰውነቴ ውስጥ ያሉ እርስ በራሳቸው እኔኑ መልሶ የሚበሉ ነገሮች አሉ። ያ በሽታ ሉፐስ ይባላል። እና ትንሽ በማውቀው ማለት ነው። ከተሳሳትኩኝ ይቅርታ፣ ግን ይሄ ነው የማውቀው እኔ። ለማንኛውም ግን እኛው በእኛው እየተበላላን፣ እኛው በእኛው ጠላት እየሆንን፣ እኛው በእኛው እየተካካድን፣ እኛው በእኛው ስም እያጠለሸን፣ ማንነታችንን እያጠለሸን ቁልቁል እየወረድን ያለ ነው። ቁልቁል እየወረድን ያለ ነው። አሁን የታዘብኩትን በሰሞኑ የታዘብኩትን ባልተጨበጠ ነገር ምን ያህል አንድ ነገር እንዴት እንደሚጋነንና በተጨባጭ የሚታይ ነገር ደግሞ እኔ ያልሰማሁም አላየሁማ፣ እኔ በፍጹም እኔን ግንባር አድርገው የምንል አይነት ህዝቦች ሆነን አየሁት። ራሴ ከኔ ጭምር ማለት ነው። እንዴት ነው
አባይ ግድብ ሲመረቅ አንድ ነገር ይህን ያህል ፈንጠዝያ ያሳየ ሰው የለም። ይህን ያህል የተወራ ነገር የለም። ይህ ሁሉ ነገር ሲደረግ ምንም ሽሙጥ ብቻ ነው። እኛ እኮ ሀገራችንን እኛም እናውቃለን። እናንተ ከኛ በኋላ የመጣችሁም ደግሞ አላችሁ፣ ከኛ በፊትም የነበሩ አሉ። እናውቃለን። እኛ መካከል ላይ ነው ያለ ነው። እናውቀዋለን፣ በደንብ እናውቀዋለን። እንዴት እንደነበርን፣ እንዴት እንደምንኖር እንደነበር እናውቃለን። ምን እየተደረገ እንደነበር እናውቃለን። ምን እንዳልተደረገ እናውቃለን። ምን አደረገ እናውቃለን። እንዴት ተብሎ ሲጠየቅ መናገር የምንችል እኛ ነን ከማንኛችሁም በላይ። ምክንያቱም የሁሉንም ጨውና በርበሬና ኮረሪማ ቀምሰናል እኛ። እና በተቻለን መጠን ልብ ብንገዛ ጥሩ ነው። ይሄ ባጭሩ ትንሽ ምክንያት ነው፣ ትንሽ ምሳሌ ነው ይሄ። ሌላ ነገር ቢሆንም እንዲህ ነን ማለት ነው። የከፋ ነገር ቢመጣ እንዲህ ነን ማለት ነው። የከፋ ጠላት ቢመጣ በፕሮፓጋንዳ ይህን ያህል እንረበሻለን ማለት ነው። ሀገር እንከዳለን ማለት ነው። እርስ በራሳችን እንጨቃጨቃለን ማለት ነው። ሶሻል ሚዲያው እኮ ጠበበው። በዚህ በኩል ይቀደድ ጀመር ሶሻል ሚዲያው፣ በዛ መፈንዳት ጀመረ። በእኛ በማይረባ ነገር ቴዲ ዘፈነ አልዘፈነ እሱ ለቢዝነሱ ነው የሚሰራው። መልእክት የሚያስተላልፈው ከሆነ ማንም ዘፋኝ መልእክት ያስተላልፋል። ስለ ፍቅር ያስተላልፋል፣ ስለ እድሜው ያስተላልፋል፣ ስለ ወዳጆቹ ዘመዶቹ ያስተላልፋል። ሁሉም እሱም የፈለገውን ይህን ያስተላልፋል። እናየዋለን። የዘፈነው ነገር ምንድን ነው? የት ደረሰ? ምን እውነት አለው ወይስ ወሬ ነው? አንዳንድ ጊዜ እኮ ትዕግስት ሊኖረን ይገባል። የመጀመሪያው ነገር አንዳንድ ጥሩ ነገር ሰው አንዳንድ ጊዜ ሰርቶ መጀመሪያ ሰው ብድር ይቀበላል። አንዳንድ ጊዜ ይከፍላል፣ ብድር ይቀበላል፣ ይከፍላል፣ ብድር ይከፍላል። መጨረሻ ላይ ትልቅ ብድር ይበደርና አይከፍልም። ይህን ልላችሁ የፈለግኩት ምንድን ነው? መጀመሪያ አንዳንድ ሰው መልካም ነገር ሊጽፍ ይችላል፣ መልካም ነገር ሊናገር ይችላል፣ በኋላ ሊያበላሽ ይችላል። ስለዚህ ምንም ክሪቲሳይዝ ማድረግ አይደለም፣ የሰው ባህሪን ነው የምነግራችሁ። እና የሚያዛልቅ ሰው ነው ወይ የሚናገረው ነገር? ገና ወጣት ልጅ ነው። ኦኬ ወጣት ልጅ ነው፣ ገና ብዙ የሚጠበቅበት ልጅ ነው። ያለፈ ጊዜ ያደረጋቸውን ነገሮችን ሰምተናል። በዛ መስመር ላይ እየሄደ ነው ያለው። የሚናገረው ነገር እውነት አለው ወይ? የበፊቱ ዘፈኖች ተዘፈኑና ምን ለውጥ አመጡ? ለውጥ የሚወቅስ ነው ወይ? መሻሻልን የሚጠይቅ ነው ወይ? ይሄን የሚፈልግ ነው ወይ? ምናምን ብዙ ነገር ሊወራ ይገባል እንጂ የሚያጋጭን ነገር ሊሆን አይገባም። ከተጋጭን በኋላ ማቆሚያ የለውም። እኔ ፍራቻዬ እዛ ጋር ነው። በዚህ በጥቃቅን ነገር የምንጋጭ ከሆነ ጥሩ አይደለም። እናንተ በአሁን ጊዜ እኮ ያላችሁት እኮ በጣም እድለኞች ናችሁ። እኛ መተንፈስ አንችልም ነበረ፣ መፍሳት አንችልም ነበረ። እንግዲያው በዚህ ልንገራችሁ። አስበሃል ተብሎ ሰው ሲገደል እናውቃለን። አስበሃል አልተናገረውም። ወይንም ምንም ማስረጃ የለም። አስበሃል ተብሎ ህይወቱን ያጣ ወዳጅ ያለ። በዛን አይነት ሲቹዌሽን ውስጥ ያለፍን ህዝቦች ነን እኛ በዚህ እድሜ ያለን። እናንተ እንደፈለጋችሁ ትሆናላችሁ፣ የሚናገራችሁም የለም። አፕሪሺዬሽን የሚባል ነገር አለ። በእኛ ጊዜ ብትኖሩ ኖሮ ለምንድን ነው እኛ ሰከን ብለን የምናያችሁ? እንደፈለጋችሁ ስትማግጡ እናያለን፣ እንደፈለጋችሁ ስትሆኑ እናያለን።
እንደፈለጋችሁ ትሰዳደቡ እናያለን። እንደፈለጋችሁ ዘረኛ ስትሆኑ እናያለን። እኛ ዝም ነው የምንለው ብዙዎቻችን። ምክንያቱም እናውቀዋለን። እኛ ብዙ የምናውቀው ነገር ስላለ ነው። እናንተ ኤክሳይትድ ነው ምናልባት ለእናንተ እና እኛ አስበሃል ተብሎ የሚገደልበት ጊዜ ነበረ። አስበሃል ካን ዩ ኢማጂን? አስበሃል አይ ሎስት ማይ ፍሬንድ አስበሃል ተብሎ ሲገደል፣ ኧረ እኔ በፍጹም ቢልም እኮ አይታመንም። በቃ ሊገደል ስለፈለገ እንዲገደል ስለተፈለገ አስበሃል ተብሎ የሚገደልበት ጊዜ ኖረናል። የገዛ ጫማ ኮቴያችን የሚያስፈራን አስሬ ስንገለማመጥ የምንኖር ማመጣ ምን ልንሆን ነው እየተባለ እቤቴ ተመልሼ እገባለሁ ወይ? ከቤት ሲወጣ ለማንኛውም ጥቃቅን ነገር ሲወጣ አልመለስም በሚል ስሜት ነው። እግዚአብሔር ይርዳኝ ከጸሎት ጋር ነው የምንወጣው። እናንተ ቁጭ ብላችሁ ትሰዳደባላችሁ። ልክ አይደለም። ዋና ቁም ነገሩ ልናገርበት የፈለግኩት አስተዋይ እንሆን። ጭንቅላት አለን። ከጥበበተኞች ቤተሰብ የወጣንን የቆዩት ጥበብተኞች የሌላ አገር ህዝቦች የሚያሞግሱ እነኚህ መልካም ሰዎች ናቸው ተብለን ስንባል የነበረ እና በድርጊቱም ያሳየ ህዝቦች ነን። ምን ነካን? ልክ አይደለንም። ይህን ያህል ነገሮችን እያካበድን የምንጠላለበትን ነገር ላይ እንደገና ጋዝና ቤንዚን እየረጨን ከማለፍ ይልቅ ደህና ነገር እየተነጋገርን ዘፋኞችም ቢሆን አስታራቂ ነገር ቢናገሩ፣ ትዕግስት ያለው አስተማሪ የሆነ ነገር ቢናገሩ ጥሩ ነው እንጂ እንደገና እፍ ማለት እኮ ነው። ሊዳፈን የፈለገ እሳትን እፍ እና ተቀጣጠል፣ እየበረደኝ ነው እና ማገዶ አቀብል የሚመስል አይነት አካሄድ ነው የምንሄደው ያለ ነው። እኔ ተናግሬው አልጨርስም። በዝቶብኝ ራሱ መናገሩ ከብዶኛል። ብዙ መናገር ስለምችል የቱን ትቼ የቱን እንደምናገር ሁሉ ጠፍቶኛል እና ልክ አይደለንም። የምናደርገው ነገር በሙሉ በትህትና፣ በጥሞና፣ በትዕግስት ሕሊናችን በማይወቅሰን መንገድ፣ እግዚአብሔር በማይቀየመን መንገድ፣ ፈጣሪያችን በሚያመሰግነን ጎሽ የኔ ልጆች በሚለን መንገድ ነገሮችን ብንናገር፣ ብናስተውል፣ ብንሰራ፣ ብንወያይ፣ ብንመካከር እንጂ ጸባጫሪ የሆነ ነገርም ነገሩም ጸባጫሪ ላይሆን ይችላል። እኔ የማውቀው ነገር የለም። ግን ነገሩ ምንድነው የገረመኝ የሚታይ ነገርን አላየሁኝም አይኔን ግንባር አድርገው እያላችሁ ገና ሽያጭ ላይ ያልወጣ ሲዲ ላይ ይሄን ያህል ምንድን ነው ከየት ሰፈር እንደመጣ እኮ ይሄ ሁሉ ጋጋታ ወሬ አይከንተዩ። ግን እሳት ይነሳል ብናገር። ከምር ነው የምላችሁ። አንዳንድ ሰው ምላሱ ከቁመቱ በላይ ነው። የሆነ ክፍል አለ። የሆነ ያ ክምር የዚህ አይነት ሰዎች ክምሮች አሉ አንዳንድ ሰፈር ውስጥ። ሰላም ያውለን።